አርጀንቲናዊ ድንቅ አጥቂ ሄርናን ክሬስፖ ብቻውን በቼልሲ የመልበሻ ክፍል ተቀምጦ የፕሪሚየር ሊጉን የአሸናፊነት ሜዳሊያ በዝምታ እያየ ነው። የቡድን አጋሮቹ ድሉን በማክበር ላይ በነበሩበት ወቅት እንኳን አርጀንቲናዊ አጥቂ በሐሳብ እየዋኘ ነበር። በ2003 ነበር ቼልሲን የተቀላቀለው። ለጂሚ ፍሎይድ ሃሰልባንክም ቀጥተኛ ምትክ ሆኖም ነበር። በፕሪሚየር ሊጉ የመጀመሪያ ውድድር ዘመን ለአርጀንቲናዊ አጥቂ ሄርናን ክሬስፖ ከባድ ነበር። በ2004 ክለቡ አዲስ አሰልጣኝ ቀጠለ። ጆዜ ሞሪኒዮም የሚያምኑበትን አጥቂ ዲዲየር ድሮግባን ይዞ ነበር የመጣው። ክሬስፖ ወደ ጣሊያን ለመመለስ መረጠ። ካርሎ አንቸሎቲም በኤሲ ሚላን ይፈልገው ነበር። በውሰት ውል ወደ ጣሊያኑ ክለብ አርጀንቲናዊ የቀድሞ የቼልሲ የአጥቂ ስፍራ ተጫዋች ሄርናን ክሬስፖ አመራ። ለመጀመሪያ ጊዜም የቻምፒየንስ ሊግ ዋንጫን ለማሸነፍ ተቃረበ። ነገር ግን በዚያ ምሽት በኢስታንቡል በእግር ኳስ ታሪክ ውስጥ እጅግ አስከፊውን ሽንፈት አስተናግደው ዋንጫውንም አጡ። ሄርናን ክሬስፖ ከዚያ ሽንፈት በኋላ ሙሉ ለሙሉ እግር ኳስን ለማቆምም እንዳሰበ ተዘግቦ ነበር። ነገር ግን ጆዜ ሞሪኒዮ በቼልሲ ቤት ሌላ አዲስ አንድ ዕድል ሰጡት። በአውሮፓ የመጀመሪያውንም የፕሪሚየር ሊግ ዋንጫ አነሳ። ክሬስፖ ያንን ሜዳሊያ ሲመለከት ምን እያሰበ እንዳለ በእውነት እኛ ማወቅ አንችልም። ነገር ግን በመልበሻ ክፍል ያለውን እሱ ብቻውን የሚያሳየው ምስል በፕሪሚየር ሊግ ታሪክ ውስጥ ካሉ የመልበሻ ክፍል ልዩ ጊዜያት ውስጥ ምርጡ በመባል የሄርናን ክሬስፖ ምስል በእንግሊዝ ፕሪሚየር ሊግ ተቀምጦ ይገኛል። ሄርናን ክሬስፖን በቼልሲ ቤት የምታውቁት የቼልሲ ደጋፊዎች፣ የክሬስፖ አድናቂዎች በዚህ ኮመንት ስር ክሬስፖ እያላችሁ ጻፉ። ቤቱን ፎሎ ካላረጋችሁ የፕላስ ምልክቷን ተጫኑ። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም የቼልሲ ቤተሰቦች ታዳርሱልኝ ዘንድ ጠይቃችኋለሁ። ሄርናን ክሬስፖ